ቀውሳ ነች ቲቪውን ሰብራለች ቲቪውን ሰብራለች የእውነት እንትን አላየኸውም? እሺ አቆም ቆራሬ ማን ሲቤር ነው ያለ ወጀችስ ናት ማን ከራ ዶንቆሮዳ ያኒ ገጅቴ ጃዋለ ፈላልታ ዳላ ደሞ ይረይ ምንድነው ያጸዳው እኮ ቦታ ላዚዘው ስል ሄዶ በቃ ተሰበረ። ከዛ ግን በጣም ደንቅ እሺ ምንድነው የምታሪው? እንዴት ነው ይሄ እንደምቀለው ብትይ የማይደበቅ ነገር ነው። ሰላም ጤና ይስጥልን ወደ ዩቲዩብ ቻናል ቤተሰቦች ሰላም ብያችኋለሁ። ሰላማችሁ ባላችሁበት ቦታ ይብዛልን። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ እና ዛሬ በጣም ከባድ ነገር ቤት ውስጥ ተፈጥሯል። ጋዲሴ ቤት ምናምን ያስተካከለች ነበር። አጋጣሚ ሆኖ አሁን ሄጄ ሳይ ቲቪው ተሰብሮ ነው ያለው። በጣም ትልቅ ቲቪ ነው ተሰብሮ ነው ያለው እና ምን እንደምትል አላቅም። ልጅቷ ተንኮለኛ ነች። እኔን አንቺ ነሽ የሰበርሽው ልትለኝ ሁላ ትችላለች ከአብዲ ጋር ለማጣላት ማለት ነው። እና አሁን እሷን ጠርቻት ቲቪውን ማን እንደሰበረ ጠይቃታለሁ እና ካሜራ ደብቄ አሁን ማን እንደሰበረው ምናምን ጠይቃታለሁ። ምን እንደምትል አብረን እናያለን። እስከ መጨረሻ አብራችሁ እዩኝ፣ የትም እንዳትሄዱ። ወይ ለምን ጠራሽ? ተቀመጭ። ምን እየሰራሽ ነው? እኔ ምሳ እየሰራሁ ነበር። አይ ልነግርሽ ፈልጌ ነበር። ምንድነው? ቲቪው ምን እያደረግሽ ነው የሰበርሽው? ቲቪው አየሽው እንዴ እንደተሰበረ? እስከመች ነበር የደበቅሽው አንቺ? እኔ እኮ ልነግርሽ ነበር የምር ልነግርሽ ብዬ እያሰብኩኝ እያለ በቃ ቀስ ብዬ ልነግራታለሁ ምናምን ብዬ ነው። ለአብዲ ደግሞ ትነግሪያለሽ ብዬ ፈራው። ያለ ማዋሽትሽ አንድ ነገር ነው። እና እንዴት ሰበርሽው? እኔ እኮ አጽድቼው በቃ ቦታ ላዚዘው ስል ድንገት እንትን ላይ ሄዶ ተሰበረ። ከዛ በቃ ደነቀጥኩኝ፣ በጣም ደነቀጥኩኝ ያለ በጣም። ከዛ ለአብዲ ለመንገብ ብዬ አስቤ ነበረ። ከዛ ቀስ ብዬ ነግረዋለሁ ብዬ ደግሞ ከዛ ግን ቲቪው በጣም ውድ ነው እያለ ነበር ባለፈው እየነገረኝ ነበር ነው። ግን እና አሁን ተሰብሯል ሲባል እሺ ምንድነው የምለው? እኔ ምን አውቃለሁ? እኔ ራሱ እኮ ፈርቻለሁ፣ ግራ ገብቶኛል። እስቲ ምን ልበለው? እስቲ ልጅ እኮ አንዳንዴ እኮ ጥንቃቄ ጉድለት ነው ይባላል ታውቂያለሽ። አሁን እያጸዳሽው እንዴት ይሰብራል? እኔ እንጃ። እኔ በቃ እያጸዳው እኮ ቦታ ላዚዘው ስል ሄዶ በቃ ተሰበረ። ከዛ ግን በጣም ደንቀ እሺ ምንድነው የምታሪው? እንዴት ነው ይሄ እንደምቀለው ብትይ የማይደበቅ ነገር ነው። እኔ ራሱ ፈርቻለሁ። እርግጥ ግን እኮ በቃ ቀስ ብዬ ነግሯለሁ ብዬ እያሰብኩ ነው። እኔ ብቻ ግራ ገብቶኝ ነበር። ላንቺ ደግሞ ልነግርሽ እያልኩኝ በቃ ቆይ እነግራታለሁ ለአብዲ ካልነገረሽ ምናምን ብዬ ነው። በጣም ፈራሁት አብዲን ማለት እንዴ። አብዲን እሺ እስከመቼ ምን እንደብቀውኛ? እኔ ምን አውቃለሁ እንዴት እንደምናገር ራሱ አብዲ ግዴታ መስማት አለበት። እንዴትስ እንዳላየ አላውቅም። እኔ አይቆጣም እንዴ? እንዴት አይቆጣም? አንቺ አሁን ለምን በቅርብ ነው የተገዛው ቲቪውሳ? እሺ ምን ላድርገው በእናትሽ እጂ? እንዴ ቀጥታ ምን ነገር ነው ታዲያ? ምን በየ ነው የምነግረው? እንዴት ነግረዋለሁ? እንዴ ይቆጣኛል፣ አይተወኝም። ወይኔ ታዲያ እሺ ምንድነው የምታደርገው? በቃ አንዴ ተሰብሯል፣ ጦስሽን ይዞ ሂድ። በቃ እንደ ጮኸን ነው የምተው። ምንድነው የምታደርገው? ትቀርጃለሽ እንዴ? ቴሌቪዥን እኮ ነው የሰበርኩት። ድንገት እኮ ነው ግን እኔ እኮ አስቤ አይደለም፣ ድንገት ተሰበረብኝ። ግን ልነግረው አስቤ ነበር፣ ግን ብቻ ፈራው። እንዴት እንደምነግረው ፈራው ማለት እግዚአብሔር ይመስገን ላይ አለማሰበብሽ እንጂ እና እኔ እኮ እንደዛ አላሰብኩም። እንደውም እኔ ለአንቺ ነግሬ አንቺ በቃ የሆነ ዘዴ ነገር ታረግልኛለሽ። ዘዴ ነገርማ ይሄ ምንም እኮ ዘዴ ምናምን አያስፈልገውም ሲጀመር። እና እሺ ምንድነው ማድረግ ያለብኝ? ቲቪ የማይደበቅ ነገር ነው። ቲቪ እሱ መቶ የሚያይ ነው። እኔ ደግሞ ሳስብ ሲጀመር ማንቺ ያውቀሽ እኔ ስለማየው ሰብረ እየሰበርሽ ነው ምናምን። ኧረ እኔ እንደዛ አርጌ አይደለም፣ እውነት እኔ እንደዛ አርጌ አይደለም። ግን ድንገት ተሰብሮብኝ ነው ተሰበረብኝና በቃ ግራ ገብቶኝ ፈርቼ ነው ዝም ያልኩት እንጂ እኔ አንቺ ሌላ ማሰበብ ፈልጌ አይደለም። እኔ እንጃ። እኔ እንደምልሽ አንዴ ተሰብሯል፣ የተሰበረ ነገር መመለስ አትችይም። እና እኔ ለአብዲ ነገር ባይኔ ለአብዲ እነግረዋለሁ። ኧረ አትንገሪው። እስኪ መቼ ነው የምትደብቂው? አትንገሪው በእናትሽ። ወይ በዚህ ሰዓት እሷ ሰብራለች ብለሽ ነገርሽው ይሆናል። ኧረ እኔ አልነገርኩትም፣ እንደዛም አላልኩትም። እንዴ ምንድነው የማይሆን ነገር ለምን ታስቢያለሽ? ግን ቀስ ብለን እናስረዳዋለሁ እንጂ በእናትሽ እንዳትነግሪው፣ ይቆጣኛል፣ አይተወኝ። እሺ አልነግረውም፣ ችግር የለውም። እና አሁን ምን እየሰራሽ ነው? እኔ ምግብ እየሰራሁ ነው እንጂ እና ችግር የለውም ስሪ። በቃ አትንገሪ አደራሽን። እሺ በእናትሽ እኔ ቀስ ብዬ እነግረዋለሁ። እሺ እንጂ ነው ስሪ አልነግረውም። እሺ በቃ እቺ ሰይጣን አብዲ አትንገሪ ምናምን ትላለች እንዴ? ራሷ በዚህ ሰዓት ሰብራ ይሆናል። አትንገሪ ጠርቼው እነግረዋለሁ። አሁን ይመጣ የለ እንዴ? በደንብ ነው የምነግረው። ያለ ማሳበባ እኔ ላይ ደግሞ እቺ ቀውስ እንዲሆነች አሁን ደግሞ ጥሩ ሰው ምስኪን መስላ አይ ትላለች እንዴ?
ልጠራቸው ነበር እየጠበኩት ነው እንግዲህ መጥቶ ምን እንደምን አልነው ጠራችን ጠራኩ አብዲ ቁጭ ምን እቺ እብዳ ቡና አፍልታ ነው መጣኔ ምን ይደስ ባለ ታዲያ ምን ይደስ ባለ እኔ ቆይ እንዳብታች ነገር ቶሎ በልተ ብቻለሁ ጥሩ ነው የምነግርህ ነገር ጥሩ ሰርፕራይዝ ነው እናንተ ምን ሰርፕራይዝ ምንድነው እቺ ቀውሳ ነች ቲቪውን ሰብራለች ቲቪውን ሰብራለች የእውነት እንትን አላየኸውም ሄደ ትቀልዳለች የምን ቀልድ ነው እውነት ነው ኧረ ዳቦና ሻይ ቡና አንተ ምንድነው መጀመሪያ አንተም ብላ ለዛ ቆን ብለህ ተወው ጨርስ ብዬሽ ነበር ግን አላስቻለኝም ምን ቲቪውን ሰብራለች ቀልዳለች እንዴ ቀልዳችሁ ነው የእውነት ላረጋግጥ ብዬ ነበር ትናንት ነው ያየሁት እንዴት እንዳላየ ካንተ መላቀቅ ለምን ሰበረች እያስተካከልኩ ነው የተሰበረው አውቃ ነው እባክህ እኔ እንትን እያልኩ እኔ ስለማይ ምናምን ስራ ሰር ምናምን ብላ ስለምታስብ ነው እንጂ እዚህ ቤት ውስጥ ምንድነው አሁን እናንተ ህፃን ናችሁ እኔ እንጃ ማን ነው ሰበር ያንቺ ወራሱ እሷ ነች ላረጋግጥ ፈልጌ ነበር አሁን እሷን አናግሪያት ነው እናንተ የነገርኩት አልነገረችኝም ለኔም ዝም ባዲሴ ኮት ባለማ ከይሰን ካንዛ ጠቢሉ ጋር ያኔ እናንተ ህፃን ናችሁ ወላ እንዴ ነው አንቺ አሁን እሷ ባክ ዝም በይ እሷ አንቺ ተሰባባለች አንቺ ላ አረጋግጥኩ እኮ አሁን አረጋግጥ አቺ ደብሪታይ እዚህ ብለታይ ዲ ማን ነው ቴሌቪዥን እንትጆስ አነ ልጅ ጥቁመነ ሳፈቶ ይሄ ማለቃን ከብተን ቤት ነው ዛምቤ ከመጋሩ ስተኒ ማለት ተሰራደ ማለት የሚነጋማ ሞ ቤካ ማለት ተስተሚ ሜ ማሉም አቺ ሲቪል ቶን ቁልቁሌሴ ማት በቀሰም ሲቪል ሲውት ቦታን ቀብሲሳ እታን ሜበረች ቦታን ቀብሲሳ የሆነን ነቻሩ ተሰናርካ ኩፌጫ ገስታኒ ማይታን ሚሱራደ ለሽ ነትኔ እንጂ ማን ነትኔ አን በቃ ነሉር ታይለታን ሱራደ ታን ከቀሰ ስትይ ማይታን ቱሬ እኔ የሚመስለኝ ማለት ነው እኔ አውቄ ስራ ስርም ምናምን ብላ ብዙ ጊዜ በቲቪ ነው የምንጨቃጨቀው አይተሽ ከሆነ ግን አውቀሽ እኔ እንደላይ አውቀሽ የሰበርሽ ነው መስለኝ እንዴ እኔ ቅድም አልነገርኩሽም እንደዚህ ተሳስቼ ነው ድንገት ነው የሰበርኩት አላልኩሽም ላ ይሄ አይደለም አንቺ አውቀሽ ነው የሰበርሽ ላ አም ዳ ነት ይቲ ማሉ ማፍካ طيب ጨበሚ አና ማፈሚ አንገሲም ስሱ አደም አብዲ ማና ሶዳት ጨበ ምን طيب የገና ሶዳት ነው ሲስተማ በከንገስር ሌሽ ነው ሲን طيب ነው ሲስተማ طيب ነው ስለገሩ ስትሙ ፊያ ላይ ረካዩም በቃ እቺን እነሱ አደቃስ እሱቱ ማይተን ስትማ ፈኒ ከሌሳ መለቃ ገዝገውም ቢነያ ዳው አልተጨጨስቴት ገደርብኑ ማጂራ ማሪ ባይዲፈምሽ አብዲ ዲፊኔ እንጅቶ ማሳክ ሻከም ቆራሬ ማን ሲቤት ነሪያ ወጀቺስ ናቢ ማን ከራ ዶንቆሮ ዳት ያኒ ገጅቴ ጃዋለ ፈላልታ ዳላ ደሞ ሪረ ምንድነው ያልካት አብዲ ዳላ ና ምንድነው የምትላት ከምንድነው የምትላት አይ እሷ ምን የምትናገረው ምን አገባኝ አንቺ ደግሞ ዝም በይ ና እኔም ማውቅ ስለፈለኩ ነው ቀስ ብላችሁ የሆነ ነገር እያያችሁ አሰራችሁ እንዴ አሁን እዚህ ቤት አዳ ቲቪ እንደነው ወርቆም ሰበር አውቀው ነው ሰበረችው ለቲቪ ብቻ ነው እንዴ ከትላንትና ወደ ምንድነው የሰበራችሁ ሳህን ሙሉ ደርዘኑ ነው የሰበረችው ሳኒ እንትጀብስ ተማ ሳኒ እዚህ ጃዘቆሲ እንጨብስን ያን እንትጀብስ እሱማ አልነግርህም ብዬሽ እኮ ደብቄ ነበር እኔ አይደለም እሷም የሰበረው ሰው አላውቅም ነው አለች ከሁለታችሁን አንድ ሰው ነው የሰበረው አንቺ
ሌላ ሰው አይደለም ቤቱ ይሄ ቤት ውስጥ የኛ እቃ መነካው ሌላ ሰው የለም እሱ ነች አኔ ሰንጨብስ ነው ቴሌቪዥን ብቻ ተሰጨብስ በላይ አኔ ሰንጨብስ ማተማን ስሪ ሲደረጋሳ ማያ ደሳ ገላኔ እኑ ጋዲሴ አታሰሜ ዱጋር ቢያ ሲማሪያ ዳይሬ ሚማያ ዳይሬ አንቺስ ምን እያሰብሽ ነው ምን አውቃለሁ ምን ወአረሳት ስልክ ቲቪ አዎ ቲቪው ከዛ በኋላ ምንድነው ቀስ ብሎ የሆነ ነገር ሰው ሲሰራ ቀስ ብሎ የሆነ ነገር ያነሳል አስዶ ቀስ አንቺስ የሆናችሁ እናንተ ሁለታችሁ እሺ ባይ ዲፈማማሎ ዲፈማናጎድ ማላ ባርባዳ አሁን ማላከቢ خلاص እኔ ያኔ ነው ሲጀመር ራሱ አቀበውን በትክክል ነው ሰምቶ አብሪዝ ማትበላችሁ አረ ማላ ባርባዳ እንበርባዶ ካወደ ወንድ ይጀራል ቆይ ግን አንቺ አትንገር ያላልኩሽም እንዴ ነው ደብቂው እስከመሽ ምትደብቅ አሁን ትላንት ሰብረሽ አሁን እኔ ልለው የሚያሽው ነው ቅድም ምንም ችግር የለውም ሰው ራሱ ይሰበራል ምንም ማለት አይደለም በቃ እኔ በዘዴ ነግርልሻለሁ ያሻውን ስርሱ የርሹ ይናጥፍታል ማንተ ያለሽ እኔ ምን ይሄን ያጠፋው አንቺ እንዴት እንደምትይ ታውቂያለሽ እኔ እንደዛ መቼ እኔ አንቺ እንደዚህ ክፉ ሆነሽ እንዴ እኔ ተሰቶ መስይ ነበር አውቁ አንድ ነገር ነው አሁንም ዝም በይ ቆይ ቅድም እኔ በተረጋጋ መንፈስ ቀስ ብዬ አስረዳዋለሁ ምናምን እያልሽኝ አልነበረ አንቺ እኮ ድብቀሽ እስካሁን እኮ ያስቀመጥሽው እኔ ወይ እሷ ሰብራለሽ ልትይ ነበር ሳ አሁን እኔ እንደዛ ለማለት ፈጣሪ ያረዳኝ እኔ ሲጀመር ማለት ነው ለምን እኔ ለማስቆጣት እኔ ብቻ እኮ አይደለም እስከመሽ ነው የምትደብቂው ይሄን የሚያክል ዕቃ ተሰብሮ እንዴት ነው ሳይንም ሰበርሽው እሺ ዝም ተብሎ ተደበቀ አሁን ቲቪ ሰብረሽ እንዴት ነው የሚሆነው አረ አንቺ ምን ሆነሽ ነው ግን እኮ አሁን የሁለታችንም እኮ እንደፈለጋችሁ ውጡልኝ እያለ እኮ ነው እሺ በኔ ሰበብ እኔ ብቻ የሚቆጣ መስሎሽ አንቺም እኮ እየተጎዳሽ ነው ታውቂያለሽ ችግር የለውም እኔ እንዴትም ብዬ አሳምነዋለሁ አንቺ ከወጣሽ ግርግር ነው ውጪ እንዴ ምን እያልሽ ነው ቆይ አንቺ ምን ሆነሽ ነው እኔ ምን አልኩሽ ይሄን አይል እንዴ በእናትሽ ነስቲ ተይኝ እኔ ሁለታችን ተያለሽ ስንት ነገር አድርገሽኛል አንቺ እኔ ምን አልኩሽ እንዴ ቆይ ነው አሁን እኔ በጸባይ እኮ ነው የነገርኩሽ ይሄን ነገር በጸባይ ጥፋትሽ ስለሆነ እኮ ነው ጥፋትሽ ስለሆነ ነው እንጂ ጸባይ ምናምን የምትይው በዚህ ሰዓትማ ነግረሽ እንደው አንቺም ብለሽ ነበር አባብስሽ ነበር ሁላው አረ አንቺ እንደዚህ አትሁኝ ምን ሆነሽ ነው እኔ ቅድም በጸባይ ስጠይቅሽ አንቺ እሺ ችግር የለውም በቃ በቃ እሺ እኔ ውጭ ብለሻል ልብስሽን ሰብስበሽ ሂጂ አንቺ ችግር የለውም እኔ አሳምነዋለሁ አንቺም እኮ ትወጫለሽ ሁለታችሁ እንደፈለጋችሁ ውጡ ከኔ ቤት ያለው እኔ አሳምነዋለሁ ምንም አድርጌ ማለት ነው አንቺ ሂጂ ችግር የለውም እናት አንቺ ማለት ነው አንቺ በጣም ከባድ ሰው ነሽ እሺ የማይታወቅብሽ ከባድ ሰው ነሽ ሰውና ሰውን ለማጣላት ብለሽ ነው ግን ሰውና ሰው ወድቀር የለሽ ግን አይሳካልሽ ይሄ ሰውና ሰው አይደለም ማጣላት ምናምን አይደለም እኮ አንቺ ይሄን የሚያክል አልኩሽ እኮ እኔ በዚህ ሰዓት አድርጌ ቢሆን ወይስ እኔ ሰብሬ ቢሆን እንዴት እንደምትሆኝ አውቃለሁ እኔ የምቆጣበትና ማውራት ያለበት ቦታ ነው ማውራው እንጂ ዝም ብዬ የማይሆን ነገር ቀባጥሬ አላወራም አንቺ ነገር አድርገሽብኛል እኮ እኔ ኧረ አንቺ ልጅ ተይ ታያለሽ ግን አንቺ የምታስቢው እኔ ከዚህ ቤት ለማውጣት ሁለት ደግሞ ከአብዲ ጋር ለማጣራት ጨማምረሽ ትነግሪያለሽ ግን አይሳካልሽ እንደዚህ ሞክሬልሽ ይሄ ትልቅ ነገር እኮ ደብቀሽ እኮ እንትን አትይማ ትንሽ ቆይቶ እኮ አሁን ሳሎን እሷ ልጅ እንዳልሽ እኮ ቲቪውንም እሷ ልጅ ልትይ ነበር ኧረ አንቺ ተይ እንደዚህ አትሁኚ እጂ እኔ ልብስሽን ማስተካከል ላይ አግዝሻለሁ እሺ እኔ ለማውጣት ነው እንደዚህ እኔን ለማውጣት እንደዚህ ትሞክራለሽ ግን አይሳካልሽም እንደፈለግሽ ሞክሪ እሺ አይሳካልሽም እጂ በቃ ወይ ምን አይነት ሆነት በእናትህ እቺ ቀብስ የሆነች እንዳያችሁት ነው ውድ ቤተሰቦቻችን ከዚህ በፊት ብዙ ነገሮች እየተሰበሩ ምናምን እኔ አይደለም ውሳኔች ያለች ብዙ ጊዜ ከአብዲ ጋር እያጣላችኝ ስለነበር ነው እኔ እንደዚህ አይነት ነገር አሁን ያልኩት ለአብዲ መናገሬ እንግዲህ እሷን እንትን ማለት ነበረብኝ ግን ለአብዲ መናገሬ ግዴታ ስለሆነ ነው ምክንያቱም እንደዚህ አይነት ነገር ትልቅ ነገር ነው የተሰበረው ያ ነገር ተደብቆ መቼም አይቀርም ከዛ ትንሽ ጊዜ ከቆየ በኋላ አንቺ ነሽ ሰበርሽኝ ብላ እኔ ላይ ስለምትል ነው እኔ ነገርኩት እና እንዳያችሁት ነው ማመነው አንድ ነገር ነው ሰላሙን